ሰላም ሰላም እንዴት ናችሁ አድማጮቻችን? ዛሬ ስለ ዣሬል ኳንሳን እንነጋገራለን። ባየር ሊቨርኩዘን ለምን አጥብቆ ፈለገው? በዚህ ጉዳይ ላይ በስፋት እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ከ12 ወራት በፊት ኒውካስል ዩናይትድ የፕሪሚየር ሊጉን የትርፋማነትና ዘላቂ እድገት ደንቦች ለማክበር በማሰብ ለሊቨርፑል አንቶኒ ጎርደንን በመስጠት በምትኩ ዣሬል ኳንሳን ለመውሰድ አስቦ ነበር። ይሄኛው ዝውውር ኒውካስል ዩናይትድ እንዳሰቡት ሳክቶ ቢሆን ኖሮ ከአንቶኒ ጎርደን የሚያገኘው የዝውውር ገንዘብ ዣሬል ኳንሳን ለመግዛት ከሚያወጣው ስለሚበልጥ የተወሰነ ገንዘብ ያስገኝልኛል በሚል ሀሳብ ነበር ያንን ከግምት ያስገባው። ነገር ግን በወቅቱ ሊቨርፑል ለፕሪሚየር ሊግ ተቀናቃኙ ክለብ ተጫዋቹን መሸጥ እንደማይፈልግ፣ ወጣቱን የመሀል ተከላካይ ማቆየት እንደሚፈልግ ነበር የነገረው። በእርግጥ 2023-24 የውድድር ዘመን ለ22 ዓመቱ ተከላካይ ወደ ዋናው ቡድን ሰብሮ የገባበት የተለየ ድንቅ የውድድር ዘመን ያሳለፈበት ነበር። የውድድር ዘመኑን እናስታውሳለን። 5ኛ ተመራጭ የመሀል ተከላካይ ሆኖ ነበር የጀመረው። ነገር ግን በየርገን ክሎፕ የመጨረሻ የውድድር ዘመን ከቨርጅል ቫንዳይክ ጎን የሚሰለፍ ተመራጭ የመሀል ተከላካይ ሆኖ ነው ያጠናቀቀው። እንዲያውም በዚያ የውድድር ዘመን በ27 ጨዋታዎች ላይ ነበር የመጀመሪያ ተሰላፊ ሆነው በአጠቃላይ በ33 ጨዋታዎች በፕሪሚየር ሊጉ ተሳታፊ ሆኖ ነበር። ከዚያ የውድድር ዘመን መጠናቀቅ በኋላ የሊቨርፑል አካዳሚ ጥሩ ተጫዋች ስለማፍራቱ መነገር ጀምሮ ነበር። በወቅቱ ጆኤል ማቲፕን አጥተው ስለነበር ጆኤል ማቲፕ ጥሎት የሄደውን ቀዳዳ 74 ሳንቲም ሳያወጡ ከአካዳሚው ባገኙት ተጫዋች መድፈን እንደቻሉ አስበው ነበር። አሁን ከዓመት በኋላ ባየር ሊቨርኩዘን ተጫዋቹን ለመውሰድ 30 ሚሊዮን ፓውንድ ለመክፈል እንዲያውም ከ30 ሚሊዮን ፓውንድም ሊያድግ የሚችል ተጨማሪ ክፍያዎች የሚኖሩትን ስምምነት ለመፈጸም ከጫፍ መድረሱ ሲሰማ ብዙ ሀሳቦች እየተንሸራሸሩ ነው። ለምንድን ነው የጀርመኑ ቡድን ተጫዋቹን ለመውሰድ እና እጅግ ውዱ ፈራሚው ሊያደርገው የተዘጋጀው የሚለው መነጋገሪያ ሆኗል። ወደ ቡንደስሊጋ የሚያደርገው ዝውውር አንድ ነገር ነው። ነገር ግን በዚህ ያህል የዝውውር ሂሳብ ወደዛ ያመራል ብሎ መገመት ግን ከባድ ነበር። ምክንያቱም ባለፈው የውድድር ዘመን በተጠናቀ የውድድር ዘመን 4 ጨዋታዎችን ብቻ በፕሪሚየር ሊጉ የመጀመሪያ ተሰላፊ ሆኖ ላሳለፈ ተጫዋች የዚህን ያህል የዝውውር ሂሳብ ማቅረብ ምናልባት አግራሞት ማጫሩ ትክክል ይመስላል። የሊቨርፑል የዴታ ትንተና ዲፓርትመንት ተጫዋቾቹን በተመለከተ ትንተና ማድረጉ አይቀሬ ነው። የኳንሳንም ቢሆን በዚያ መንገድ ከሌሎች ተጫዋቾች ጋር በተመሳሳይ ስፍራ ከሚጫወቱ በአውሮፓ ከሚገኙ ሌሎች ተጫዋቾች አንጻር መተንተኑ አይቀርም። በተለይ ይህንን ኃላፊነት ማይክል ኤድዋርድስ የሚመሩት ዲፓርትመንት በትክክል አድርጎታል ብሎ መናገር ይቻላል። ምክንያቱም እሳቸው ከዚህ ቀደም የስፖርቲንግ ዳይሬክተር ሆነው ሰርተዋል። አሁን ደግሞ በፌንዌይ ስፖርት ግሩፕ በሊቨርፑል ባለቤት ዋና ስራ አስፈጻሚ ሆኖ ነው በማገልገል ላይ የሚገኙት እና ሪከርዶችን በጥንቃቄ ተመልክተዋል ተብሎ ነው የሚታሰበው። የሊቨርፑል ስኳድ ውስጥ ያሉ ተጫዋቾች እያንዳንዳቸው ያስመዘገቧቸውን ቁጥሮች ከሌሎች እኩዮቻቸው ጋር በየትኛውም ሊግ ቢጫወቱ በተመሳሳይ ቦታ ከሚጫወቱ ተጫዋቾች ጋር አነጻጽረው ዋጋቸው ምን ያህል ሊሆን ይችላል የሚለውን ከግምት እንዳስገቡ ይታመናል። ባለፈው የውድድር ዘመን ከተፈጸሙ ዝውውሮች መካከል ከኳንሳ ጋር ሊነጻጸር ሊስተካከል የሚችለው ዝውውር የ23 ዓመቱ የመሀል ተከላካይ ሴፍ ቫንደርበርግ ያደረገው ዝውውር ነው። ብሬንትፎርድን ለቆ የሄደው ተጫዋች 20.2 ሚሊዮን ፓውንድ ነበር የወጣበት በወቅቱ ሊቨርፑል ተጫዋቹን ሲሸጠው። ስለዚህ ምናልባት ዋጋው እዚያ አካባቢ ይሆናል ብሎ መገመት ይቻል ይሆናል። በእርግጥ እንደውም ቫንደርበርግ በወቅቱ ትራንስፈር ማርኬት ለተጫዋቹ ከገመተው ሂሳብ በእጥፍ ባለፈ ነበር የተሸጠው። ትራንስፈር ማርኬት ላይ የተጫዋቹ ዋጋ 10.3 ሚሊዮን ፓውንድ ነበር የተገመተው። ነገር ግን ተጫዋቹ የተዘዋወረው በ20.2 ሚሊዮን ፓውንድ ሆኗል። እጥፍ ገደማ ማለት ነው። አሁን ላይ ሆነን በትራንስፈር ማርኬት የኳንሳ ዋጋን ከተመለከትን 17.1 ሚሊዮን ፓውንድ እንደሆነ ነው የሚያመላክተው። ግን አሁን ሊቨርኩዘን ለመክፈል ተዘጋጅቷል የተባለው 30 ሚሊዮን ፓውንድ ገደማ ነው። በእርግጥ ሊቨርፑል በጣም አትርፎ የሸጣቸው ተጫዋቾች አሉ። ባለፉት ጊዜያቶች የፋቢዮ ካርቫልሆን ማንሳት እንችላለን። የዝውውር ሂሳቡ እስከ 27.5 ሚሊዮን ፓውንድ ሊደርስ እንደሚችል ይታመናል። ዶሚኒክ ሶላንኬን ሲሸጥ 19 ሚሊዮን ፓውንድ እና ከዚያም የሚታከል የሚጨመር ሂሳብ እንዳለ ተነግሮ ነው የተሸጠው። ሪያን ብሪዌስተር እንደዚሁ 23.5 ሚሊዮን ፓውንድ አስገኝቷል። በአንድ ወቅት ጆርዳን አይብም 15 ሚሊዮን ፓውንድ አውጥቶ ነበር። ስለዚህ
እነዚህን ዝውውሮች መለስ ብለን ከተመለከትን ሊቨርፑል ሽያጮችን የሚፈጽመው በተለይ ያጎለበታቸውን ወጣቶች የሚሸጥበት ሂሳብ ከፍ ያለ መሆኑ ደጋፊዎችን ብዙም የሚያስገርም አይደለም። የወቅቱን ገበያ ከተመለከትን ሊቨርፑል እንደ ማንጸሪያ ሊመለከታቸው የሚችሉ የመሀል ተከላካዮች አሉ በፕሪሚየር ሊግ። ለምሳሌ የማክሲሚሊያን ኪልማንን ዝውውር ሊያነሱ ይችላሉ። 40 ሚሊዮን ፓውንድ የፈጀ ዝውውር ነበር ከወልቭስ ወደ ዌስትሃም ዩናይትድ ያደረገው ዝውውር። ይሄ ደግሞ ተጫዋቹ በትራንስፈር ማርኬት ከተሰጠው ዋጋ አንጻር ላቅ ያለ ነበር። ዮዋኪም አንደርሰን እንደዚሁ 30 ሚሊዮን ፓውንድ የፈጀ ዝውውር ነው። ስለዚህ እነዚህ ዝውውሮች ሊቨርፑል አሁን ሊፈጽመው የተዘጋጀው ዝውውር ኳንሳን ሸጦ ሊያገኘው የሚችለው ሂሳብ ተገቢ እንደሆነ ሊያመላክቱ የሚችሉ ናቸው። አሁንም ሊቨርፑል በዚህ በዝውውር ገበያው ትርፋማ ሆኖ የሚቀጥል ነው የሚመስለው። ኳንሳን 30 ሚሊዮን ፓውንድና ከዚያ በላይ በሆነ የዝውውር ሂሳብ የሚሸጠው ከሆነ ምናልባት ባለፉት 12 ወራት ከኳንሳ ጋር ተቀራራቢ የሆነ እንቅስቃሴ አድርገዋል ተብለው ከሚታሰቡ ተጫዋቾች መካከል አንደኛው ቴይለር ሃርውድ ቤሊስ ነው። 22 ዓመቱ ነው። ሃርውድ ቤሊስ ከማንቸስተር ሲቲ ወደ ሳውዛምፕተን የተዘዋወረበትን ሂሳብ እናስታውሳለን። 20 ሚሊዮን ፓውንድ ነው ባለፈው ክረምት ተጫዋቹ ወደ ሳውዛምፕተን የተዘዋወረው። ይህም የዝውውር ሂሳብ ከተጫዋቹ በትራንስፈር ማርኬት ከተገመተለት ጋር የሚጣጣም ይመስላል። ስለዚህ ሊቨርፑል አሁን የቀረበለትን የዝውውር ጥያቄ ባይቀበል ነው እንዳውም እንደ ቂል ሊቆጠር የሚችለው። ተጫዋቹ ኳንሳ አሁን በገበያው ላይ ከተገመተበት ሂሳብ አንጻር የቀረበለት የዝውውር ሂሳብ ከፍ ያለ ስለሆነ ምናልባት ሊቨርፑል ኳንሳን ለመሸጥ የተዘጋጀው ባለፈው ክረምት ቢሆን ኖሮ ከዚህ ምናልባት ከፍ ባለ ሂሳብ ሊሸጠው ይችል ነበር። ምክንያቱም በወቅቱ አዲስ ረዥም ኮንትራት የተፈራረመበት ጊዜ ነበር። በዚያ ላይ ደግሞ እምቃቅሙንም አሳይቶ ነበር። በ2023/24 የውድድር ዘመን በርካታ ጨዋታዎች ላይ ተሰልፈው ከቨርጅል ቫንዳይክ ጎን በመሰለፍ እምቃቅሙ በደንብ የታየበት ነበር። ግን ችግሩ የተጠናቀ የውድድር ዘመን 2024/25 የውድድር ዘመን ለኳንሳ በበጎ የሚጠቀስ አይደለም። 25 ጨዋታዎች ላይ ነው መሳተፍ የቻለው። ከነዚህ መካከል የመጀመሪያ አሰላፊ የሆነው በ13ቱ ብቻ ነው። እንዲያም ሆኖ ክለቡ ለቀጣዮቹ 10 ዓመታት ሊጠቀምበት የሚችል አይነት የመሃል ተከላካይ እንደሆነ ሲታሰብ ነበር። በሊቨርፑል ቤት ግን ቦታ እንደሌለው አንዱ ማሳያ ባለፈው የውድድር ዘመን የተመለከት ነው። ኮናቴ ጉዳት ላይ በነበረበት ጊዜ እንኳን እሱ የመሰለፍ ዕድል አልተሰጠውም ነበር። ጆ ጎሜዝን ነበር አርነ ስሎት ሲመርጡ የነበረው። በእርግጥ ያለፈው የውድድር ዘመን ከመጀመሪያው ጀምሮ ነው ለኳንሳ መጥፎ ሆኖ ያለፈው። በመጀመሪያው ጨዋታ ሊቨርፑል ኤፕስዊች ታውንን 2-0 ያሸነፈበት ጨዋታ የመጀመሪያው አጋማሽ ላይ የነበረው ብቃት ጥሩ ስላልነበር በረፍት ነው ቀይረው ያስወጡት። በእርግጥ ከውድድር ዘመኑ መጀመር በፊት በቅድመ ውድድር ጠንካራ ጊዜ ያሳልፈው ነበረ ኳንሳ። ለዚያም ነበር አሰልጣኙ አምነውት ከቫንዳይክ ጋር የመጀመሪያ ተሰላፊ አድርገው በጨዋታው ወደ ሜዳ ያስገቡት። ነገር ግን በተለይ ሊቨርፑል በ1-1 ግንኙነቶች መበለጡን ከግምት አስገብተው አርነ ስሎት እረፍት ሰዓት ላይ እሱን አስወጥተው ኢብራሂማ ኮናቴን አስገቡ። ይህም አጋጣሚ የኳንሳን በራስ መተማመን በእጅጉ እንደጎዳው መናገር ይቻላል። ጥቅምት ወር ላይም እንደዚሁ ከብራይተን ጋር በተደረገ ጨዋታ 3-2 ባሸነፉበት ጨዋታ ተቀይሮ ሲወጣ ኳንሳ ወንበሩ ላይ ተጠባባቂ ወንበር ላይ ተቀምጦ እንዴት ባለ መልኩ ስሜቱን እንደገለጸ ተመልክተናል። በጣም ደስተኛ አለመሆኑን የታየበት ሌላኛው አጋጣሚ ነበር። ለ75 ደቂቃዎች ጥሩ የተንቀሳቀሰበት ጨዋታ ነበር። ነገር ግን ኳስ በቀላሉ ለተጋጣሚ ቡድን አሳልፎ ሰጠ 75ኛው ደቂቃ ላይ እና ከተወሰኑ ሰከንዶች በኋላ ጎል ተቆጠረበት። ሊቨርፑል የተመታችዋ ኳስ ደግሞ ተጨርፋ የገባችው እሱን ጨርፋ ነበር ገባችሁና ቪቴዝላፍ ያሮስ ግብ ጠባቂው እድል እንዳይኖሩ አድርጎ ነበር። በእርግጥ እድለኛ ያልነበረባቸው አጋጣሚዎች ነበሩ። በተጠናቀ የውድድር ዘመን ኳንሳ በሁለት አጋጣሚዎች በራሱ ላይ ጎል አስቆጥሯል። በካራባው ካፕ ከዌስትሃም በተጫወቱበት እንደዚሁም በፕሪሚየር ሊግ ከቸልሲ በተገናኙበት ጨዋታ። ነገር ግን በሁለቱም አጋጣሚዎች የቡድን ጓደኞቹ ነበሩ ያ እንዲሆን ያስገደዱት። ዋታሮ ኤንዶና ቨርጅል ቫንዳይክ ከቅርብ ርቀት ምናልባትም ከ1 ሜትር ርቀት ገደማ 1 ሜትር በማይሞላ ርቀት ላይ ነው ኳሷን መጥተው ከእሱ ጋር ተጋጭታ ጎሏ እንድትቆጠር ኳሷ መረብ ላይ እንድታርፈ የሆነውና እሱ ሊያድን የሚችልበት እድል አልነበረም። ግን በተሳሳተ ጊዜ በተሳሳተ ቦታ ላይ መገኘቱ ብቻ ነበረ ጥፋቱ። ስለዚህ የኳንሳ እንቅስቃሴ ባለፈው የውድድር ዘመን ቅይጥ ገጽታ ነበረው ማለት ይቻላል። በወጥነት መሰለፍ አለመቻሉም ሌላው የጎዳው ነገር ነበር። በእርግጥ አንዳንድ ጥሩ እንቅስቃሴ ያሳየባቸው ጨዋታዎች ነበሩ። ለምሳሌ በጥር ወር ከሊል ጋር በቻምፒየንስ ሊግ ያደረጉትን ጨዋታ ማንሳት ይቻላል። ጥሩ ነበር። ነገር ግን ብዙም ሳይቆይ ከሳምንታት በኋላ ከፒኤስቪ ጋር ባደረጉት ጨዋታ ደግሞ መጥፎ ብቃት ያሳየበትን እንቅስቃሴ አድርጓል። በእርግጥ ከቫንዳይክ ጎን ሲሰለፍና
አጣማሪው ሌላ ተጫዋች ሲሆን ሜዳ ላይ የሚያሳየው ብቃት ልዩነት እንዳለውም በደንብ ተመልክተናል። ስለ አጨዋወት ዘይቤው ካነሳን ግን ኳንሳ ኳስ እግሩ ስር ስትሆን ምቾት የሚሰማው አይነት ተጫዋች ነው እና ደግሞ ሸርተቴዎችን ለመውረድ እግሩን ኳስ ለማስጣል ከመሰንዘር የሚቆጠብ አይነት ተጫዋች አይደለም። በአንድ ሺህ ንክኪዎች መካከል 4.9 የሚሆኑ ታክሎችን ያደርጋል። ስለዚህ 5 ተጫዋቾች ናቸው በዚህ ረገድ በ2023-24 የበለጡት ማለት ይቻላል። ሸርተቴዎችን ለመውረድ የማይፈራም ተጫዋች ነው። የአየር ላይ ኳሶችንም ለማሸነፍ እንደዚሁ ጥረት ያደርጋል። በ90 ደቂቃ በአማካይ 5 ገደማ የአየር ላይ ኳሶችን ለማሸነፍ ጥረት ሲያደርግ ይታያል። ብቸኛው ችግሩ ሸርተቴዎቹም ሆነ የአየር ላይ ኳሶችን ለማሸነፍ የሚያደርገው ጥረት የስኬት ንጻሪያቸው ዝቅ ብሎ መታየቱ ነው። አሁን ሸርተቴዎችን ከተመለከትን የተሳኩ ሸርተቴዎችን ያደርግ የነበረው በ63 በመቶ ንጻሬ ነው። ይህን ከተመለከትን ደግሞ ከእኩዮቹ ጋር ካነጻጸር ነው በዚያ ቦታ ላይ ከሚሰለፉ ተጫዋቾች ጋር ወደ ታች ዝቅ ብሎ የምንመለከተው ነው። የአየር ላይ ኳስ የአሸናፊነት ንጻሬውም 65 በመቶ ገደማ ነው። ይህም ቢሆን በተለይ ከቡድን ጓደኞቹ ጋር አሁን ቫን ዳይክ 77 በመቶ የስኬት ንጻሬ ነው ያለው። ኢብራሂማ ኮናቴ 71 በመቶ የአሸናፊነት ንጻሬ ነው ያለው። ከነዚህ ጋር ካነጻጸር ነው ዝቅ ብሎ የሚታይ ነው። ስሎት ስለሱ በተጠየቁባቸው አጋጣሚዎች ብዙውን ጊዜ በጎ አስተያየት ሲሰጡ ሰምተናቸዋል። ጥሩ የአእምሮ ጥንካሬ ያለው የመሀል ተከላካይ መሆን በተደጋጋሚ ተናግረዋል። እሳቸውም ያነሱት አንድ ነገር አለ። ፈጣን ነው፣ ጠንካራ ነው፣ ከኳሱ ጋር ምቾት ይሰማዋል። አንድ የመሀል ተከላካይ ሊያሟላቸው የሚገባቸውን ነገሮች በሙሉ ይዟል ማለት እንችላለን። ነገር ግን ያንን በውጥ ብቃት መተግበር ይኖርበታል። ምክንያቱም እንደ ሊቨርፑል ላለ ቡድን መጫወት በየሳምንቱ በየጨዋታው ላቅ ባለ ደረጃ መጫወትን ይጠይቃል። ሙሉ 90 ደቂቃ ነው ያንን ማድረግ የሚያስፈልገው። በጨዋታ ውስጥ 1 እና 2 አጋጣሚዎች እንኳን ትኩረትን ጠብቆ መቆየት ካልተቻለ ያ ሁሉ ስራ ገደል ይገባልና ዣረል የኮንሲስተንሲ ችግር ነው ምናልባት ልናነሳበት የምንችለው። የቡድን ጓደኞቹ ከሱ በእጅጉ በላቀ ደረጃ ነው በወጥ ብቃት እያገለገሉ ያሉት የሚል አስተያየት ሰጥተዋል። ስለዚህ በዚህ ክረምት ሊቨርፑል ለምን ኳንሳን ለመሸጥ እንደተዘጋጀ በግልጽ የሚያሳይ ማብራሪያ ይመስላል። የቡድን ጓደኞቹ ከፍ ያለ አቅም ያላቸው መሆኑ ነው። ወጣት የመሀል ተከላካይ መሆኑ ብቻ ሳይሆን በእንግሊዝ ብሔራዊ ቡድን ውስጥ ቦታ ለማግኘት የሚተጋ አይነት ተጫዋች መሆኑ እየታወቀ እሱን ለመሸጥ መዘጋጀታቸው ግን በትንሹ ግር የሚያሰኝ ነገር ነው። አሁን ይሄኛው ዓመት ግን ለተጫዋቹ ውሳኔ የሚያሳልፍበት ትክክለኛው ጊዜ ይመስላል። ምክንያቱም የዓለም ዋንጫ የሚደረግበት ዓመት ነው። ስለዚህ በቋሚነት ጨዋታዎችን በማድረግ የቶማስ ቱክልን ትኩረት ማግኘት ይፈልጋል በእንግሊዝ ብሔራዊ ቡድን ውስጥ ለመካተት። በሊቨርፑል ከቆየ ደግሞ ያንን ማድረግ የሚችልበት እድል ያለው አይመስልም። ሊቨርፑል እንዲያውም በመሀል ተከላካይ ቦታ ላይም ተጫዋቾችን ለማስፈረም ጥረት እያደረገ እንደሆነ እየተነገረ ነው የሚገኘው። አንድም ቢሆን የመሀል ተከላካይ የሚያስፈርም ከሆነ ሊቨርፑል ኳንሳ የሚያገኘው የመሰለፊያ ጊዜ የበለጠ እየተገደበ ይመጣል። ስለዚህ ወደ ሌላ ክለብ ለማምራት መወሰኑ ትክክለኛ ይመስላል። ሊቨርኩዘን ነው ፈላጊው። በለውጥ ላይ ያለ ክለብ ነው። አጠቃላይ ብዙ ነገሮችን ነው የሚያስተካክለው። ምክንያቱም የዣቢ አሎንሶ ዘመን አብቅቶ የኤሪክ ቴንሃግ ዘመን ጀምሯል። ተጫዋቾችም ከክለቡ እየለቀቁ እንዳሉ ይታወቃል። ፍሎሪያን ቪርስ እና ጀረሜን ፍሪምፖንግ እንደዚሁም ጆናታን ታህ እና ኦዲዮን ካሱኑ ከወዲሁ ከባየር ሊቨርኩዘን የተለያዩ ተጫዋቾች ናቸው። ሌላኛው የመሀል ተከላካይ ፒየሮ ሂንካፔም ከክለቡ ሊለያይ እንደሚችል እየተነገረ ነው የሚገኘው። ስለዚህ በአዲስ መልክ ነው ቡድን እያዋቀሩ የሚገኙት ማለት ይቻላል። ኤሪክ ቴንሃግ በግብ ጠባቂ ቦታ ላይ ለውጥ አድርገዋል። ማርክ ፍሌከንን ከብሬንትፎርድ አስፈርመዋል። ስለዚህ ኳንሳ ወደ ተከላካይ መስመሩ ቢቀላቀል የበለጠ እድል እንደሚያገኝ ማሳያ ነው። ሌሎች ተጨማሪ ተጫዋቾችንም ማስፈረማቸው አይቀሬ ይመስላል እና ኳንሳ አሁን እድገቱን በሚገባ የሚጀምርበት ጊዜ ላይ ነው የሚገኘው። ወደ ጀርመን ተጉዞ የተጫዋቹነት ዘመኑን በበጎ የሚለውጥ ሌላኛው እንግሊዛዊ ተጫዋች መሆኑ ደግሞ የተቃረበ ይመስላል። ባለፈው የውድድር ዘመን ኳንሳ በሊቨርፑል ጥሩ ጊዜን አላሳለፈም። ያ ማለት ግን መጥፎ ተጫዋች ነው ማለት አይደለም። ምክንያቱም በከፍተኛ መድረክ ያሳለፈው ሁለተኛ የውድድር ዘመን ብቻ መሆኑ መረሳት የለበትም። ምናልባትም ተከላካዩ ዝውውሩን ፈጽሞ ወደ ሊቨርኩዘን የሚሄድ ከሆነ የተጫዋችነት ዘመኑን በአዲስ መልክ ሊቀሰቅስ የሚችልበት